አንድ ምሽት ከእነዚህ አስፈሪ ልምምዶች አንዱን አጋጠመኝ። ክርስቲያን ከሆንኩም በኋላ ይሄ ለመጀመሪያም ጊዜ ነበር። ለመኝታም እየተዘጋጀሁም ሳለ ከመስኮቱ አካባቢ አንድ የክፉ ኃይል ህልውናም ተሰማኝ። ወዲያው አእምሮዬ ወደ ጠባቂዬ ተመለሰና ወደ መስኮቱ አጠገብ እንዳልሄድ ማስጠንቀቂያም ተላለፈልኝ። ከወለሉ ላይ ወደቅኩና ጌታዬ ዶሮ ጫጩቶቿን እንደምትሸፍን ሁሉ እንዲሸፍነኝ በጸሎት ጠየቅኩት። እዚያን ጊዜ የጥበቃው ጠንካራ ሸማ እንደተደረበልኝም ተሰማኝ። ስነሳ በመስኮቱ አካባቢ የነበረው አስፈሪ ነገር አልነበረም። በቀጣዩም ጠዋት ወደ እነሚቸል ቤትም አመራው። ከመንገዱ ላይ ፀሐይ ደምቃ ብታበራም ከውስጥ ግን እየተንቀጠቀጥኩ ነበር። ወደ በራቸውም በደረስኩ ጊዜ ግን አይገባቸውም በሚል ስጋት ያጋጠመኝን ነገር ለመናገር አመነታው። ሲኖቭ ከበሩ ላይ አቅፋ ከሳመችኝም በኋላ ወደ ኋላም አፈገፈገች። ሰማያዊ አይኖቿ ጥያቄም አርግዘዋል። ምን ሆንሽ ቢልቂስ ስትልም ጠየቀችኝ። አንድ ሰው ክርስቲያን ከሆነ በኋላ አስፈሪ ነገሮች መከሰታቸው የማያቆመው ለምንድን ነው ስልም ጠየቅኳት። ወደ መዝናኛም ክፍላቸው ይዛኝም ገባችና ተቀመጥን። እንደ እውነቱ ከሆነ የምትይው አልገባኝም አለችኝ ግራ እየተጋባች። የዛተብሽ ሰው አለ ብላም ስትጠይቀኝ ሰው ሳይሆን የሆነ ነገር ነው አልኳት። አሃ አለችና ብድግ ብላ መጽሐፍ ቅዱሷንም አመጣች። ቁጭ ብላ የመጽሐፍ ቅዱስ ገጾችን እያገላበጠች እዚህ በኤፌሶን ምዕራፍ 6 እንደዚህ ስላሉት ነገሮች ይናገራል አለችኝ። ቀጥሎም የምትፈልገውን ክፍል አነበበችልኝ። መጋደላችን ከአለቆችና ከስልጣናት ጋራ ከዚህም ከጨለማው ዓለም ገዢ ጋራ በሰማያዊም ስፍራ ካለው ከክፉ መንፈስም ሰራዊት ጋራ ነው ብላም ተናገረች። ፊት ለፊት ተመለከተችኝ። በዚያን ምሽት የተከሰተውን ነገር ገለጽኩላትና ይኸው ነው ማለት ነው አልኋት። በጽሞናም ካዳመጠችኝም በኋላ ለምን ለነኦልድ አትነግሪም አለችኝ። ከእንግዲህ ስለዚህ ነገር መናገር እንዳለብኝ እንኳን እርግጠኛም አይደለሁም ስል የስጋትም ሳቅ እየሳኩም መለስኩላት። በዚያን ምሽት ከነኦልድ ጋር ስንገናኝም ይኸው ስሜት ነበር ያደረብኝ። ነገሩን ላለማንሳትም ወሰንኩ። ይህ ራሴን ማሞኘት ነው ብዬም አሰብኩ። ምናልባትም የራሴ ምናባዊ ፈጠራ ሊሆን ይሆን? ይህም ሆኖ ከማሬ ኦልድ ጋር ሶፋው ላይ ተቀምጬም እሳት ስሞቅ ሳለሁ ሁኔታውን ገለጽኩላቸው። ማሬ በዚህ ምሽት እጅግ እንግዳ የሆነ ነገር አጋጠመኝ። ልገልጸው የማልችለው አስፈሪም ሁኔታ አላልኳችሁም? ባለቤቷ ኬን እንደ ወትሮ ከኋላችን ዘና ብሎም ተቀምጦ መጽሐፍ ያነባል። ንግግሬን ሲሰማ መጽሐፉን አስቀመጠና ጠቅላላውን ነገር እንዳብራራለት ጠየቀኝ። አብራርቼም ስጨርስ ልስቅ ከጀልኩ። ቀለል አድርጌም ምናልባትም ይህ የሆነው ባለፈው ምሽት ቅመም የበዛበት እራት ስለበላው ይሆናልም አልኩት። ጌታ በውስጣቸው እንድታልፊ በማሰብ ወደ ሕይወትሽ የሚያመጣቸው ነገሮችን አትናቂ። በተፈጥሮ ከምታውቂያቸው የላቁ መለኮታዊ ነገሮች እንደሚከሰቱ መዘንጋት የለብሽም አለኝ ረጋ ብሎ። ከተቀመጠበት ተነስቶ ወጣና ፊት ለፊታችን በነበረው ሶፋ ላይ አረፍ አለ። ኮስተር ያለም እይታም ይነበብበታል። የክፉን መለኮታዊም ህልውናም ካብራራልኝም በኋላ እግዚአብሔር እንዴት ለፈተና ያህል ወደ ሰው ሕይወት እንደሚመጣም ገለጸልኝ። ለአብነትም ያህል እግዚአብሔር እንዴት ሰይጣን ኢዮብን እንዳጠቃ እንደፈቀደለት በምድረ በዳም ክርስቶስ ሳይቀር እንደፈተነውም አብራራልኝ። ኬን እነዚህ ሁለቱንም ፈተናዎች እንደነበሩ አስረዳኝ። በሁለቱም ጊዜ
ሰይጣን ሊያጠቃቸው የፈለጋቸው ሰዎች በእግዚአብሔር ላይ በነበራቸው እምነት ምክንያት እንደተፈተኑም አስረዳኝ። እኔም ከመጠመቄ ከ2 ቀናት በፊት የደረሰብኝን የሰይጣንም ጥቃትም አስታወስኩ። ቀስ በቀስ እየተማርኩም መጣው። ይሁንና የኬንን የማጽናኛ ትምህርት በአክብሮት እየተከታተልኩ ሲሄድ ያልተረዳሁት ነገር ኖሮ ጌታ ወደ ብቸኝነት የሚወስደኝን ትምህርት ቀደም ብሎ እንደጀመረም ነበር። ከቤተሰቤ ጭራሽ ሲያገለኝ፣ ዳሩ ግን የታላቅ ድጋፍ ሰጪ ቤተሰብ አካልም አደረገኝ። በዋህ ለኔ ከፍተኛ ግምት ከነበራቸው አውጥቶ በአዲሲቱ ከተማ እየጠለቁ የሚሄዱ ስሮች አካል አደረገኝ። በእነዚህ አይቀሬ ፈተናዎች ምክንያት ነበር ከጊዜ ወደ ጊዜ በእርሱ ላይ ብቻ ለመደገፍ ወደምገደድባቸው ሁኔታዎችም የሚወስደኝ። የለውጡ ሂደት የተጀመረውም ከጥቂት ሳምንታት በፊት አንድ ሰንበት ዕለት በመደበኛው የጸሎት ስብሰባችን ወቅትም ነበር። በዚያን ምሽት እነ ሚቸልም ሆኑ እነ ኦልድ ያልተለመደ ትካዜ እንደገባቸውም ትዝ ይለኛል። ወደነ ኦልድ እንግዳ መቀበያም ክፍል ስናመራ ሳለ ምን እንደተፈጠረም ጠየኳቸው። ኬን ራሱን ወደ ላይ አንጋጠጠና ጣራውንም ተመለከተ። ማሪና እኔ በዓመቱ ፍጻሜ ላይ ከዚህ መልቀቃችን ነው አለኝ እንደተከፋ። በመጀመሪያ የብቸኝነቱን ነገር ሳስብ ስጋት ያዘኝ። እነ ኦልድ ሳይኖሩ ምን ልሆን ነው? እነ ሚቸል ቢኖሩም የሁለቱንም ቤተሰቦቼ ድጋፍ በጥብቅ እፈልግም ነበር። እነ ሚቸል ከቤተ ክርስቲያን ጋር ወዳደረግኩት የመጀመሪያው የግንኙነት ነጥብ ሲያመጡኝ፣ እነ ኦልድ ደግሞ ከእኔ ጋር የቀረውን ኅብረትም ነበራቸው። ይህ ገና ጀማሪም ይሆናል። ሁለቱንም ቤተሰቦች እስከማጣም ድረስ ምን ያህል ጊዜም ይቀር ይሆን ብዬም ጠየቅኩ። ማሬ የልቤን ትርታ ሳታዳምጥ አትቀርም። ቀረብ ብላ እጄን ያዘች። ስትናገር የእንባም ጅረት አይኖቿን ሞላው። ውዴ፣ ሁልጊዜም ነገሮች እንዲህ መሆናቸው መገንዘብ አለብሽ። ሁልጊዜም የምንወዳቸውም ሰዎች ይለዩናል። ለዘላለም ከእኛ የማይለየን ግን ክርስቶስ ብቻ ነው አለችኝ። ኬንም ከባለቤቱ ጎን መጥቶ ቆመ። ኬን፣ ይኸውልሽ ቢልቂስ፣ ሌላው መረዳት ያለብሽ ነገር አለ። ጌታ አንድ ዓላማው ቢኖረው እንጂ አለዚያ አንቺን ከሰላማዊ ሁኔታም አውጥቶ እንደማይወስድሽ እርግጠኛ ልትሆኚ ትችያለሽ። ስለዚህም ይህን የመሰለ አሳዛኝ ሁኔታ ባለበት ጊዜ ውስጥ እንኳን በደስታ መኖር ትችያለሽም አለኝ። ከዚህም በኋላ ከሁለቱም ቤተሰቦች ጋር ለጥቂት ሳምንታት አብረን አሳለፍንና የመለያያው ቀን እየቀረበም መጣ። ሁላችንም ማሪና ኬን ሲሄዱ ስለሚፈጠረው ባዶነት በእምነት ልንሞላና ከሐዘን ልንላቀቅ ሞከርን። ዳሩ ግን ጥረታችን ሁሉ የትወናም ጥበብ እንጂ ከቶውኑም እውነት ሊሆን አልቻለም። የእኔና በትንሿ የክርስቲያኖች መሰብሰቢያ ቡድናችን ውስጥ የነበሩ ጥቂት ሰዎች ከእነ ሚቸል ጋር ለስንብት ወደነ ኦልድ ቤት የሄድንበት ዕለት ሐዘን የነገሰበትም ነበር። በዚያች የመጨረሻውም ዕለት ሁላችንም ጊዜውን አስደሳች ለማድረግ የተቻለንን ጥረት ብናደርግም ልባችንን ግን እንደከበደም ነበር። ስሜታችንን ተቆጣጥረን ብንቆይም እነ ኦልድ ዕቃቸውን በአውቶሞቢል ጭነው ሲነጉዱ ሕይወት ዳግም የቀድሞም አስደሳች ገጽታዋን የምታሳየን አልመሰለንም ነበር።
እነ ኦልድ በሄዱበት በዚያን ዕለት መኪናዬን እየነዳሁ ወደ ቤቴም ስመለስ ከእንግዲህ በሚጠሉኝ ህብረተሰብ ውስጥ ብቻዬን ቀርቻለሁ የሚል እንግዳ ስሜትም ተናነቀኝ። ይሁንና እነ ሚቸል ገናም አልተለዩኝም ነበር። እነ ኦልድ ከሄዱም ከጥቂት ወራትም በኋላ አንድ ጠዋት ዶክተር ዳንኤል ስልክ ደወሉልኝ። ይኸውም የለውጡም ሂደት አዲስና ያልተጠበቀም አቅጣጫም የያዘ ጊዜ ነበር። እርሳቸው ዶክተር ስታሊን ሙኒሃም ዋና ጽሕፈት ቤቱ ዩናይትድ ስቴትስ ውስጥ በካሊፎርኒያ የሚገኘው የወርልድ ቪዥን ቡድን እንደሚወክሉ ከገለጹልኝም በኋላ ሊያነጋግሩኝ እንደሚፈልጉም አስታወቁኝ። ስለ ድርጅታቸውም ሰምቼ ባላውቅም በወሬ ከሙስሊም ወደ ክርስትና የተመለሱ ሰው ምን እንደሚመስል ለማወቅ ለሚፈልጉም ሳይቀር ክፍት ነበር። ከጥቂት ቀናትም በኋላ ሁለቱም መጡ። ምግብ በልተን ከጨረስንም በኋላ ዶክተር ሙኒሃም ይናገርም ጀመር። ይህ ሰው አዲስ ነገር ፈላጊ እንደሆነም ግልጽ ነበር። እንዴት ወደ ክርስትና እንደተለወቁ በመስማት ተገርሞም ነበር። ሻያችንን እየጠጣን ሳለ የመጣበትን ርዕስ ጉዳይም አነሳ። ስለ ጌታ ለመመስከር ወደ ሲንጋፖር ብትሄጂ ቅር ይልሻል ሲል ጠየቀኝ። እኔም ግራ በመጋባት መንፈስ ሲንጋፖር ቢሊ ግራሃም በዚያ ክርስቶስ እስያን ይፈልጋታል የሚል ትልቅ ስብሰባም እያዘጋጁ ናቸው። እኔ ለእስያ ክርስቲያኖች ማለትም ለኢንዶኔዥያውያን፣ ለጃፓናውያን፣ ለህንዶች፣ ለኮሪያውያንና ለቻይናውያን፣ ለፓኪስታናውያን ተወክያለሁ። ያንቺ ምስክርነት ትልቅ ማነቃቂያ ይሆንልናልም አለኝ። እስኪ ልጸልይበትም አልኩት። እባክሽን ሞክሪልኝ አለኝና ከጥቂት ደቂቃዎችም በኋላ ተሰናብቶኝ ሄደ። ዶክተር ሙኒሃም ከሄደም በኋላ ቃል እንደገባሁለት ስለ ግብዣው እየጸለይኩና እያሰላሰልኩ ከበረንዳው ላይ ቁጭም አልኩ። አንደኛው ልቤ የተከፈተውን በር መጠቀም እንዳለብኝም ሲናገር፣ ሌላኛው ልቤ ደግሞ ወዲያውም ለዚህ ጉዳይ ማሰብ የለብሽም ይለኝም ጀመር። በዚያን ጊዜ አንድ ሐሳብ አቀጨለብኝ። የይለፍ ፈቃዴ ወይም ፓስፖርት የጊዜ ገደብ ሊያበቃ ተቃርቦም ነበር። ወደ ሲንጋፖር መሄድ ካለብኝ ማሳደስ ያስፈልግም ነበር። በዚያን ጊዜ በፓኪስታን የፓስፖርት ጉዳይ የዋዛም አልነበረም። አንዳንድ ሰዎች ፓስፖርታቸውን ለእድሳት እንደሰጡ በዚያው አጥተዋቸውም ነበር። ለምን ይህ ሁኔታ የእግዚአብሔር ፈቃድ መወሰኛ አይሆንልኝም? ወደ ሲንጋፖር እንዲሄድ ከፈለገ የፓስፖርቱን ጉዳይ ያሳካልኝ ብዬም አሰብኩ። ያኔውኑ ከሰዓታትም በኋላ አስፈላጊውን መረጃም አሟልቼ ወደሚመለከተውም ክፍል ላኩት። ወደ ፖስታ ሳጥን በምከትበትም ጊዜ ወደ ሲንጋፖር ከመሄድ እከለከላለሁ ብዬ አልተጠራጠርኩም ነበር። ከአንድ ሳምንትም በኋላ በፖስታ ቤት በኩል አንድ የባለስልጣን ደብዳቤም መጣልኝ። የፓስፖርቴን እድሳት ለማግኘት ይህ የመጀመሪያ ደረጃ መሆን አለበት። አንዳንድ ተጨማሪ የሚሞሉም ቅጾች ይሆናሉ። በዚህ አይነት ለወራት ሊያቆዩኝ ይችላሉም እያልኩም ተቀበልኩኝ። ፖስታውን ከፍቼ ስመለከት ፓስፖርቴ ታድሶ ተፈርሞበታል። ከጥቂት ወራትም በኋላ የ6 ዓመቱን መሐሙድን ተሰናብቼ ወደ ላሆርም አመራሁ። የሲንጋፖርን አውሮፕላን ወደሚይዝበት ወደ ካራቺ ከመሄዴ በፊት ከልጄ ከካሊድ ጋር ጥቂት ቀናትም አሳለፍኩኝ። ጌታን ካገኘው ከ1 ዓመት ከ6 ወር በላይ አልፎት ነበር። ይህም ሆኖ ካሊድም እንደ ሌሎቹ ዘመዶቼ ሁሉ በሕይወቴ ውስጥ በተከሰተው አዲስ ነገር እንዳኮረፈም ነበር። በ48 ዓመቴ የማይረባ ጉዞ እንደማደርግ ሳያስብ አልቀረም። ወደደም ጠላም እናቱ እንደመሆኔ መጠን መከበር ነበረብኝና
ጥሩ ጊዜም አሳለፍን። በኋላ በካራቺ አውሮፕላን ላይ ስሳፈርና በመፈጸም ላይ ያለሁትን ተግባር ስመለከት ካልድ ትክክል ነው የሚል ሐሳብ መጣብኝ። በዚያ ወደ ሲንጋፖር በሚሄደው አውሮፕላን ውስጥ በዓለም ሳለሁ የማደርጋቸውን ነገሮችም ተመለከትኩ። በአውሮፕላኑ ውስጥ እጅግ በርካታም ክርስቲያኖች የነበሩ፣ ይሁን እንጂ የማየው ነገር እምብዛም አልጣመኝም ነበር። እናም ከሞቀው እንቅስቃሴያቸው ገለልም አልኩኝ። ወደ ኋላም ወደፊትም ዞረው እየተንጫጩ የወንጌል መዝሙሮችን ይዘምሩም ነበር። አንዳንዴም እጆቻቸውንም እያነሱ ጌታ ይመስገን ይሉም ነበር። ሁኔታቸው አሳፈረኝ። ደስታቸው የታይታና በለንደን አውራ ጎዳናዎች የማያቸውም ሰላማዊ ሰልፍ አድራጊዎችም ይመስሉም ነበር። ከክርስቲያኖች ጋር መጓዜ ይሄ ከሆነ ባልሞከርኩት ነበር። ጊዜውን እጅግ የከፋ ያደረገው ደግሞ ለማላቃቸው ምክንያቶች ይህ ጉዞ ግላዊ ጠቀሜታ ያለው መሆኑ ነበር። ጉዞ እመራው ዘንድ የተጠራሁትን ሕይወት የምተነብይ ትንቢታዊ አይነትም ነበር። ጌታ ሆይ ይህስ አይሆንም፣ እየተጫወትክብኝ ነው ማለት ነው? ትንቢታዊነቱ በምን መልኩ ነው? በአውሮፕላኑ ውስጥ ከእነዚህ በጥባጮች ጋር ለረጅም ጊዜ ልቆይ ነው? በመንደሬ በዋህ በክርስቲያንነቴ የሚጫወተው ሚና ይመቸኝ ነበር። ቢያንስ በቁጥጥር ስር ነበርኩ። ክርስትና ለኔ በጣም ግላዊና በራሴ ቃላት የምገልጸውም ነበር። በመቶዎች ምናልባትም በሺዎች በሚቆጠሩ እንግዶች ፊት ራሴን ይፋ ማድረጉን በፍጹም አልወደድኩትም ነበር። አውሮፕላኑ መሬቱን ለቆ ሲነሳ በመስኮቱ ፓኪስታንን ከወደ ታች ተመለከትኳት። ከጥቂት ቀናትም በኋላ እንደምመለስ ባውቅም አንዳች ነገር ይህ የመሄጃዬ ጅማሬም እንደሆነ በመግለጽ አስጠነቀቀኝ። ምንም እንኳን በስጋዊ መልክ ተመልሼ የምመጣ ብሆንም በሌላ መልኩ ከቶውንም አልመለስም ነበር። እነዚህ በአውሮፕላኑ ውስጥ ሆነው ጮቤ የሚረግጡ ክርስቲያኖች ነበሩ ያሁኖቹ ቤተሰቦቼ። ይህን ስል ምን ማለቴ ነበር? ሐሳቤ ይሉኝታም አሳደረብኝ። ከሲንጋፖር አውሮፕላን ጣቢያ እንደደረሰን ስብሰባዎች ተጀምረው ወደ ቆዩበትም አዳራሽ በቀጥታ ተጓዘን። ብዙም ሳይቆይ ከእነዚህ የክርስቲያኖች ስብሰባ ጋር በጣም የተለየ ግንኙነት ማድረጋችንም አስገረመኝ። በስብሰባው አዳራሽ ውስጥ በሺህ የሚቆጠሩ ወንዶችና ሴቶችም ነበሩ። ይህም እስከዛሬ በአንድ ስፍራ ተሰባስቦ የተመለከትኩት እጅግ በርካታም ሕዝብ ነበር። ወደ ስብሰባውም አዳራሽ ስገባ ጉባኤተኛው ጌታ አምላኬ እንዴት እደነቃለሁ የሚል መዝሙር እያዜመም ነበር። የለመድኩት የእግዚአብሔር መንፈስ ሕልውናም ተሰማኝ። እንዲህ አይነት የሚያንቀጠቅጥ መሆኑን አላወቅኩም ነበር። ከሐዘን ሳይሆን ከደስታ የተነሳም ላለቅስም ከጀልኩ። ከዚያ በፊት ይህን ያህል ሕዝብ እግዚአብሔርን ሲያመሰግን አይቼም አላውቅም ነበር። ይህንንም መረዳት ቀላል አልሆነልኝም ነበር። ከብዙ አገር የተከማቹ እጅግ በርካታም ሕዝብ የክርስቲያኖች ምስጋና ለዘላለሙ የሚዘልቅ ይመስል ነበር። ይህ የተለየም ነበር። ከቶውንም በአውሮፕላን ውስጥ የነበሩትን ክርስቲያኖች አይመስልም ነበር። ከዚያም በአውሮፕላን ውስጥ ያጋጠመኝን ሁኔታ ተገነዘብኩ። ከመቅጽበት ሁሉም ነገር ግልጽ ሆነልኝ። እነዚህ በአውሮፕላን ውስጥ የነበሩ ሰዎች አሁን በፍርሃትና በአፍረት ተሸብበውም ነበር። ተግባራቸው ሁሉ ከመንፈስ ቅዱስ አልነበረም። የእነርሱ መንፈሳዊነት እኔ አንዷን ሰራተኛዬን ስገስጽ ወይም ወደ እስልምናም ለመመለስ የሚሟገተኝን ዘመዶቼን በጠንካራ ቃል ስናገር ከነበርኩበት ሁኔታም የተለየም አልነበረም። ችግሩ የመነጨው መንፈሳዊ ቃላት ከመናገራቸው ነበር። በዚሁም በስብሰባቸው አዳራሽ ግን ሁሉም ነገር የተለየ ነበር። ሁካታውም አብቅቶ
አምልኮም ተጀምሯል። ትንቢት የተባለው ነገር የመጣልኝ ከእነዚህ ክርስቲያኖች ቢሆን ኖሮ ለመቀበል አልቸገርም ነበር።